ሆናችሁ ነው? ሄሎ ጌታዬ፣ ምን ሆናችሁ ነው? አዎ ልጁ መጥቷል። ሰላም በለው። እሺ ምንድነው? ያው ጌታዬ ሰላም፣ እሷንም ሰላም በላት ያለው ሰላም ማን ነው? ሄሎ አይሰማም። ምን አሉኝ? ሳማት እያሉ ነው። ሳማት አንዴ ምንድነው? ሄሎ ጌታዬ፣ ልጁ እያስቸገረ ነው። ጌታዬ እንደሚፈልገው ስሙ። ማን ነው? እስክስታ ስልኩን ስጠኝ። ማን ነው? ስልኩን ስጠኝ። ምን አሉ? ስልኩን ስጠኝ። ፍሬም እኛ ላይ የታገት ነው። ሄሎ ልጁ ጨፍር እያለ እኮ አንተ አብርሃም ጨፍር። አንድ ጊዜ አብርሃም ጨፍር። ይሄ እንትን ነው። እንደዚህ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን በጣም ደህና ነን። እናንተ ደህና ናችሁ? ሁሉ ሰላም ነው ወይ? እንግዲህ ቪዲዮአችንን እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ የሩታና የኤፍሬም የአብርሽ ፍቅር የበፊቱ እንዴት እንደሚያስደስት እንዴት እንደሚያምር የምናይ ይሆናል። እንደምታውቁትም የምር ፍቅራቸው በጣም ያስደስት ነበር። ያ ቀን ቢመጣ ያ ቀን ቢኖር በዛ ሰዓት ያለው ገጽታቸው ሁሉ ያስቀና ነበር። የምር በቃ ቀልዳቸው፣ ጨዋታቸው የእውነት ነበር። ሁሉ ነገራቸው፣ አስተሳሰባቸው፣ ያ ሁኔታቸው ቢመለስ አሪፍ ነበረ፣ ግን አልሆነም። አሁን እንግዲህ ዛሬ አብርሽን ጠርተውታል። እዚህ ቪዲዮ ላይ አብርሽን ጠርተውታል። ፕራንክ ሊያደርጉት ነው ኤፍሬም እና ሩታ። እንግዲህ ፕራንክ ምንድነው? አባብዬ መጣ ምናምን እያለ ነው። እናስጨፍረዋለን፣ እናዘልለዋለን፣ እናስድል ምናምን እንለዋለን ብለዋል። እንግዲህ ቪዲዮውን አብረን የምናይ ይሆናል። የምር እኔ በጣም ነው የሳቅኩት። በጣም ነው የሚያስቀው፣ በጣም ነው የሚያዝረን ነው። እንግዲህ እንደምታዩት ኤፍሬም እና ሩታ አብርሽን ፕራንክ ለማድረግ እየተመካከሩ ነው። ምን እናድርገው? ካሜራ ተደበቁ፣ ቪዲዮ አድርገን እንቀርጽ እየተባባሉ ነው። እና በፊት ለፊታቸው ፎቅ ላይ ነው፣ እዛ ነው ምናምን እያሉ እኔ ስልክ አወራለሁኝ፣ እንዲህ አድርግ በል እያለኝ ነው እያልኩኝ እኔ አወራለሁ ብሏል ኤፍሬም። እንግዲህ ቪዲዮን የምናይ ይሆናል። እንግዲህ በጣም ነው በሳቅ የሞት ነው ማርያምን። እኔ ራሱ በጣም በሳቅ በኩኝ። ቪዲዮን አይታችሁ የምትዝናኑ ይሆናል። ደስ እንደሚላችሁ ተስፋ አደርጋለሁ። የምር ይሄ ፍቅራቸው አሁን ላይ ቢሆን እርግጥ ይሄ የቆየ ነው፣ ግን አሁን ላይ ቢሆን ይሄ እንዴት ደስ ይል ነበር። እንዴት የምር እንዴት ፍቅራቸው እንዴት እንደሚያስቀና። ይህም ፍቅር ቢመልሱት፣ መተሳሰባቸውን፣ አንድነታቸውን ቢመለስ አሪፍ ነበር፣ ግን አልሆነም። አንዳንዴ በሚዲያ ላይ እየተመሰረተ ትዳር ከባድ ነው። ሲገቡበት ባለመታወቅ የሚሆን ባለማወቅ የሚሆን ልጅነት የማይሆን እንግዲህ አንዴ ይሆናል። እንደ ሰይጣን በመካከላቸው ከገባ ከባድ ነው። እና ቤተሰቦች እዚህ ላይ በጣም ነው የሳቁት፣ በጣም ነው የተዝናናሁት። እስኪ እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አብራችሁን ቆዩ። ኮሜንት አስተያየታችሁን ጻፉልን። እንግዲህ እስኪ ቪዲዮን አብረን እንመልከት። ወደ ቪዲዮ እሺ ወንድሜ ቁጭ ብያለሁ እኮ ቁጭ ብያለሁ። ልነሳ? እሺ ወይ ወገቤን ልያዝ? እሺ ያዝኩኝ። ልጨፍር? ዱብ እያየን ነው፣ እየተቀረጸ ነው። እኔ ቶሎ ታግቼ መውጣት እፈልጋለሁ። ይኸውልሽ ጊዜን ማባከን የለም። ታግቼ ቶሎ ተፈትቼ ወይ አባቢ ወይ ምን አልከኝ? ልጅቷ ጨፍሪ እያለች ነው። እሺ ጨፍሪ። እሺ ይኸው እየጨፈረች ነው አባቢ። ለሁለት እሺ ለሁለት ቤተሰቦች ገናም ሳይሆን ዋያለ ነው። ሌላ ሙድ ውስጥ እየገባን ነው። መጣ ቤተሰቦች አብርሽ መጥቷል። እንደዚህ ነገር ሄሎ ጌታዬ፣ ሄሎ እንነሳ። እሺ ብድግ በይ ብሎ ወይኔ ዛሬ ብድግ በሏል። ምን ሆናችሁ ነው? ሄሎ ጌታዬ፣ ምን ሆናችሁ ነው? አዎ ልጁ መጥቷል። ሰላም በለው። እሺ ምንድነው? ያው ጌታዬ ሰላም፣ እሷንም ሰላም በላት ያለው ሰላም ማን ነው? ሄሎ አይሰማም። ምን አሉኝ? ሳማት እያሉ ነው። ሳማት አንዴ ምንድነው? ሄሎ ጌታዬ፣ ልጁ እያስቸገረ ነው። ጌታዬ እንደሚፈልገው ስሙ። ማን ነው? እስክስታ ስልኩን ስጠኝ። ምን አሉ? ስልኩን ስጠኝ ፍሬም። እኛ ላይ የታገት ነው። ሄሎ ልጁ ጨፍር እያለ እኮ አንተ
አብርሃም ጨፈረ። አንድ ጊዜ አብርሃም ጨፈረ። ምንኛ ነው ጨፈረ? ይሄ እንትን ነው እንደዚህ ማስከስታችሁ። ጎንደርኛ ያዛልን ጊዜ አንተ ጨፈረ እንዴ? ማን ነው? ቆየ ተበላ ሳግተናል። ሄሎ 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 እየተቀረጻችሁ ነው። ልጁ ሄሎ ልጁ እየጨፈረ አይደለም እያለን ነው። አንተ በእናትህ አንተ እስኪ ጨፍር። ቶሎ እንድንፈታ ትፈልግ እኮ ማን ነው? ስልኩን ስጠኝ አንዴ ላናግረው። አንድ ጊዜ ስማኝ። አንድ ና ኤፍሬም፣ አንድ ጊዜ እኔ ላናግረው። ሄሎ አባብዬ፣ ሄሎ አባቢ ወይዬ፣ ምን አሉኝ? ልጁ ገለዋለሁ። ልጁ እየዛተብ ነው። ምንድን ነው? ጨፍር። አታጨፍርም? ጨፍራለህ? አጨፍርም? ታስገድለህ ነው እንዴ? አንተ ሀሳብ ምንድን ነው? አንዴ ያልገባኝ ነገር እኔ ድረስልን ያለ መፍትሄ እንድትሰጠን አይደለም ነው? እሺ ምን ላድርግ? በቃ ከጨፈራችሁ ትሄዳላችሁ ተብለናል። ከጨፈራችሁ ትሄዳላችሁ እኮ። ማን ነው እሱ? የት አለ? ተንበርከክ ብሏል። ተንበርከክ። ያው ጌታዬ ተንበርክኳል። እዛው እስክስታ ይምታ። እሺ እስክስታ ይምታ። አንተ በደንብ አድርገው እንደ ወንደጃ ይኸው በቃ እሺ፣ በቃላል በለው። ሄሎ አባብዬ፣ ምን ይጨፍር? ይጨፍር። ቅጣት ነው ብሏል። ይኸው እንዳትነሳ። እግሬ አመመኝ። ሄሎ ተነስቷል። አይቼዋለሁ አለ። የቱ ጋር እንዳለ እኮ አላውቅም። እሺ አሁን ከኛ ምንድን ነው የሚፈልገው? ስልኩን ስጠኝ። ከኛ ምንድን ነው የምትፈልገው? አባት ይኸውልህ፣ አንተ ይኸውልህ፣ ልጁ ሰውዬው ሽጉጥ ይዟል። እሺ ምንም ያዛ ከፈለገ ምን አገባኝ? ከየት እንደሆነ ሳናውቀው ግንባራችንን ብሎ ከሚደፋንና ጨፍረን ከምንሄድ እኮ የጨፈርን አይደል? ለምን አይለቀንም ታዲያ? ከጨፈረን እኮ ልናናግረው መጀመሪያ። ሄሎ በትህትና ነው ማናገር ያለብን። እንዝለል 8 ሜትር ወደ ላይ 8 ሜትር። እሺ ወደ ላይ ሄሎ ወይ እኩል እሺ እኩል 1 2 3 ኧረ ኤፍሬም በእናትህ በቃ ነው በለው። ገመድ አምጡና ዝለሉ እያለ ነው። ኧረ ኤፍሬም በእግዚአብሔር አንታጣለህ እንዴ? ምንድን ነው የፈለገው ከኛ? ሄሎ እሺ አውሪ። ሄሎ ይኸውልዎት ጌታዬ፣ እዚያውን ከየት ነው ገመድ የምናገኘው? ገመድ የለም እኮ። ምን ሄሎ ወይ አባብዬ፣ ምን አሉኝ? ትእዛዝ ነው ትእዛዝ። ኦኬ እሺ። ለልጁ ለኔስ ለልጅቷም እንደዛው። እሺ እንደ በሬ ልጁ ጩኸ፣ እንደ ዶሮ ትጮያለሽ፣ እንደ በግ ጮዋለሁ። ትእዛዝ ነው። ቶሎ እየሰማ ነው። እንዴት ነበር? ድገም ነው ያለኝ። ድገም። የዶሮ ነው። ኩኩሉኩ ቶሎ በሩታ እየጠበቀ ነው። ስታይ ሚለን ይሄን ጮሃን እንሄዳለን ወይ ሚለን ነገር አለ። ሌላም ኤፍሬም እናት እንዴት እንደ ዶሮ ኩኩሉሉ በደንብ አላልሽም እኮ እያለሽ ነው። አላልኩትም እንደ ጌታዬ። እሺ ኩኩሉሉ ምንድነው? እንደ በሬ እምቦ ነው። ኧረ ኤፍሬም በእናትህ እየሰማን ነው። ልጁ በጣም እያስቸገረን ነው። ካልሆነ እኛ እንሂድና እሱ ይታገታ። ሶስታችሁም አንተ በአንተ የመጣ እኛ እንትን ነው ጩኸ። በቃ ዝም ብለህ የሚልህ ነገር አድርግ። ዝም ብለህ እንደ በሬ ሶስቴ ነው ደግሞ ያለው አንተ ቦዋ ይኸው ሶስት በቃ እንሂድ። አባብዬ ምን አሉ? እንሂድ በቃ ጥሩ ነው አይደል? አሁን እንሂድ። ኦኬ እንደ ውሻ እኔ እንደ ውሻ። እሺ እንዴ ታይ እንደ ውሻ ያው እኔ እጃለሁ። አባብዬ ያው እንደ ውሻ እጃለሁ እኔ። እሺ ምን የሚለው ሽጉጣ? እሺ ምንድን ነው የሚለው? እሺ አሁን አንዴ ብቻውን ይጨፍር ልጁ። እናንተ ይዩት፣ እሱ ብቻውን ይጨፍር ብሏል። ጨፍር ብቻውን ጨፍር ብሏል። ነይ ሩታዬ፣ እኛ አሁን እንታዘባለን ነው። እስቲ ላግዘው እንደ ጌታዬ፣ እንደው ብቻውን እንዳይደክመው። እምቢ አለ። በቃ አትጋተችው ሩታ። አባቢ መጋተት የለብሽም። አንተ ብቻህን ጨፍር። አንተ ያው እሺ፣ እንትን ነው ከእግር ጋር
አንተ በእናትህ በቃ አታግዡ ብሏል። በቃ ያዛውን ነይ በቃ ነይ አንቺው ብቻህን እዚህ በደምብ ምን አሉ ላበላብ አልሆነም ልጁ። ኧረ ምንም ልጁ ደረቅ ነው። ልጁ ምንም ደረቅ ነው። ላብም አልወጣበትም። አንተ በቃ ይበቃናል። የምር ይበቃናል። ይምጣ ማንም ይሁን ከፈለገ ይምጣ ከፈለገ ማንም ይሁን እንደ አንተ ታግታ ታቅርብ እስከ ዛሬ ያሟል እንዴ ና ይኸውልህ አሁን የመጨረሻው ሁለት ትእዛዝ ነው ብሏል። ሁለት ትእዛዝ ነው አንተ ራስህ የእሱ ተባባሪ ነህ። ይኸውልህ ሁለት ትእዛዝ ነው የእሱ ለምን አናስይዘውም? ይኸውልህ አንተ እስከምታስይዘው ድረስ ባራችንን ብሎ ወይ አባብዬ ምን አሉኝ? ልጁ ትንሽ አስቸጋሪ ነው። እባክህ ትንሽ ያስቸግራል ልጁ። ከቤትም ነው ከድሮም ነው እንደዚህ ከልጅቷ ጋር ይጨፍር። ልጅቷ ታገዘው። ልጅቷ ደግሞ ጓደኛው ነች። ታውቃለህ? አንተ ጓደኛሞች መሆናችሁ ያውቃል። በቃ እሺ አብረው ይጨፍራሉ። ካልቻሉ እኔም እገባለሁ መሀል ላይ ችግር የለውም አባብዬ። እኔ ከአንተ ትእዛዝ ውጪ ለምን አናስይዘውም? ኤፍሬም ለምን አናስይዘውም? የቱ ጋር እንዳለ አናውቅም። የትኛው ፎቅ ላይ እንዳለ አናውቅም። እስኪ አንተ ዝም በል። አንተ ያማል እየተቀረጸ ነው እኮ እናስይዘው። ምን ይሆናል? ምን አባባታል? አንተ ሌላ የሚይዝልህ እስኪመጣ ድረስ እኛ እንቆያለን። አጨቃጨቁ እያለ ነው። ግቡ ሁለታችሁ ግቡ። ጨፍሩ። አዎ ጨፍሩ እያለ ነው። አንተው ምን ይላል ይሄ? ጨፍሪ። አዎ እስቲ ያዝበል። ሌላ ጭፈራ ቀይሩ ብሏል። ሌላ ጭፈራ ይሁን ምንኛ የአፍሪካ አንተ እያስለመድኩት ይሄ ሁለቱ ብላችሁ ሄዷል። አንድ ነገር ልንገርህ፣ እግሬ ከዚች ፈቀቅ እንዳለ ግንባሬ ላይ ነው ጥይት የሚለቅብኝ። ስለዚህ ሁለቱን ትእዛዝ ብቻ ሁለቱን አኩራችሁ ትሄዳላችሁ። ምን ያን አንቺም አሁን የመጨረሻው እኔ ላይ ለውጥቼ ልጨፍር። ደግ በቃ ናውጣ አንተ የመጨረሻው ብሏል። አብርሃም ለምንድን ነው የምትዳረቀው? ምን ላይ ነው የምሸከመው? እዚህ ላይ ወጥቼ ልጨፍር ነው። አንዴ ምንድነው ሰውየው ኃይለኛ ናቸው፣ ይገሉናል። እባክህን እሺ ምንድነው? የሰው አመል አታውቅም ነው። የሰው አመል ከባድ ነው። ኩንታል እንዴት ነው የምሸከመው? አንተ ዝቅ በል። እነቱ ተበዛረ። እሺ ቆይ እሺ በስነ ስርዓት አድርግና አሁን ዝቅ በል አንተ። አንሳይ አባብዬ ምን ልበለው? አባብዬ ልጨፍር? ወይኔ ገደለኝ። ወይኔ ምንድነው? ምን አብርሃም እንደዚያ ያለው አውራው አባቢን አውራው አመስግነው። አንተ ካሜራ ምንድነው? ይሄ የተቀረጸው ነው። የእሱ ካሜራማን ነው። አመስግነው አባብዬ። ስለፈቱን እናመሰግናለን። ደህና ሁኑልን። ጥሩ ጊዜ ነበረን። እሺ እኔ ጌታሽ እና